አመት በትዳር የኖረች ሴት ነበረችና ልጅ በጣም ትቸገር ነበር። ከባሏ ጋርም በዚህ ጉዳይ ይጋጩ ነበርና በጣም ረጅም አመት ቢያንስ ቢያጽናናኝ ብዬ ነው በገና ልማር የመጣሁት ብላኝ ነው የጀመረችውና ከዛም በኋላ በገና ትንሽ 3 ወር 4 ወር ነው የተማረችው። አርግዛ ወልዳለች። እውነት በገና በህብረት ማገልገል አትቀበልም ከምን አንፃር ነው? ስለዚህ ሞክሬ አይቼዋለሁና ለምን አይሆንም ነው። ለምን ሁሌ እየቆጠርን እንዘምራለን? አንደኛ ከገንዘብ አንፃር ኖርማል በቆጠራ የሆነ ወር ድረስ ይማራሉ። ከዛም በኋላ አድቫንስ ተብሎ ደግሞ ሌላ ክላስ ረጅም አመትን ነው የሚፈጁት። ሂሳብ ገንዘብም ይቆጥርባታል። 4 አመት ደርሰሽ ግን ማቋረጥ ማለት ከራስሽ ራሱ አንፃር እና ከቤተሰብ መመረቅን ሁሉም ይጠበቃል። ቤተሰብ ማለት ተጽዕኖ አላመጣብሽ? ምናልባት አሁን ቤተሰቦቼን ዛሬ ይሆናል ማለት ይሄንን ነገር ሚስጥር አወጣሁ። ያስተምሮ ችግር ይመስለኛል። ምክንያቱም መምህራኖቻችን የሚያስተምሩ መንገድ በተጨማሪ ደግሞ ዝማሬዎችን የሚያለማምዱ መንገድ ይመስለኛል ከበገና ይዘት እንድንወጣ ነው። በገና ቤት ስንኖር እንደ እግዚአብሔር ፈቃድ ብዙ ጊዜ ደስተኞች ነን፣ እንስቃለን፣ ላይፍ ሼር እንደራረጋለን። በተቻለ አቅም ልብን ንጹህ አድርጎ ጊዜ ሲረዳ ደግሞ ንስሐ እየገቡ ቂም በቀል ምናምን አይወድም። በገና አስጨንቆ ነው የሚያስወጣው ከትምህርት ቤት ወይም ከያዝነው በገና እና አንዴ አስታውሳለሁ ከእናቴ ጋር ተጣልቼ ያው እናትና ልጅ የሚጣላው ሰው ተጣልቼ ሄድኩኝ በገና ለደረድር ምንም በቃ መማር አልቻልኩም። ተጨነቅኩ፣ በጣም ተጨነቅኩ። አንደኛ እኛ ለበገናው ምንድነን ነው አትገኝም ጸጋ ካለመጾም ሊያገኝ መንፈስ ቅዱስን ጸጋ